ሰላም ሰላም እንዴት ናችሁልኝ ውድ የቻናሌ ቤተሰቦች ዛሬም እንግዲህ እንደተለመደው ሄደን እቃ እንቀበላለን አብረን ከዛ አንቦክሲንጉን ፉል ስቴፕ አሳያችኋለሁ ያው እንግዲህ በእነዚህ እቃዎችም ከዚህ በፊት እንደለቀቅኩላችሁ በዚህ መንዝ እንግዲህ ከአራውንድ 30 የሚሆኑ እቃዎችን ኦርደር አድርገን ነበር ከዛ መካከል አብዛኞቹ ተቀብለናል አንቦክሲንግም ሰርችላችሁ ነበር ዛሬ ደግሞ ሁለት እቃ ገብቶልናል ሶ ሄደን እንቀበላለን በእነዚህ እቃዎች እንግዲህ ወደ 5000 ብር የሚሆን ፕሮፊት ነው ሜክ ያደረግነው ሶ ሄደን እቃዎቹ እንደሆኑ እና ያለን ማለት ነው እንደነገርኳችሁ አንድ ክላይንት ነበረኝ ለሱ ብዙ እቃዎችን ኦርደር ያደረኩለት ነበር ሶ ሄደን ዛሬ እንቀበላለን እንግዲህ ለነዚህ እቃዎች ምንም አይነት ቀረጥ አልከፈልኩም አንደኛው እቃ እንደውም ከ$35 በላይ ነው ኦርደር የተደረገው ማለት ነው ሶ ብዙ ሰዎች እንግዲህ $20 በላይ ሲሆን እቃ ቀረጥ ይገባበታል ምናምን ይላሉ ጀስት ቀረጥ በዛ መልኩ ብቻ አይደለም የሚሰለው ማለት ነው ያው $40-50 የሚሆኑ እቃዎችንም አስመጥተን ነበር ያለ ቀረጥ ማለት ነው ሶ ዛሬ እንግዲህ የገባልን እቃ ሄደን አብረን እንቀበልና ፉል ስቴፕ አንቦክሲንጉን አሳያችኋለሁ እቃዎቹ ምንድናቸው የሚሆንም አብረን ምን እናየው ማለት ነው ያው እንግዲህ ኦርደር ያደረጋችሁ ከውጭ ያመጣችሁ በደንብ አርጋችሁ ፕሮፊት ሜክ ማድረግ ትችላላችሁ በዚህ መንዝ ደግሞ አሁን በዚህ 2-3 ወር ውስጥ በጣም እየፈጠነ ነው እቃ እየመጣ ያለው እኔ 15 ቀን ማክሲመም 16 ቀን ነው እቃዎች የቆዩብኝ ያሉት አብዛኞቹ እቃዎች በ15 በ14ኛ ቀን ነው እየገቡ ያሉት ማለት ነው በተጨማሪም ደግሞ AliExpress ላይ ዲስካውንት ተጀምሯል ያው ቀደም ብዬ ቴሌግራም ቻናል ላይ አናውንስ አድርጋችሁ ነበር እስከ 80% የሚሆን ዲስካውንት ጀምረዋል አሪፍ የሆኑ እቃዎችንም ቴሌግራም ቻናላችን ላይ እየለቀቅኩላችሁ ያለው ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ ማለት ነው ገብታችሁ አሪፍ የምትሉት እቃ ካገኛችሁ ትርፍ የምታገኙባቸው እቃዎች አሉ ኮምፔር ያደርኩ እየለቀቅኩላችሁ ነው ያው እዚህ ኢትዮጵያ ውስጥ ያለውን ዋጋና እዛ ኦርደር የምታደርጉበትን ፕራይስ እየለቀቅኩላችሁ ነው በትንሽ $10 የምታመጧቸው እቃዎች እየለቀቅኩላችሁ ያለው ማለት ነው ሶ ዲስክሪፕሽን ላይ ታገኛላችሁ ገብታችሁ የምትፈልጉትን እቃ ቼክ ማድረግ ትችላላችሁ ማለት ነው እንዲሁም አዳዲስ ነገሮች ሲሆኑ ቶሎ አፕዴት አደርጋችኋለሁ ኦኬ ፖስታ ቤት ደርሰናል ገብቻው ነበር ደብስከው ወረፋ ትንሽ ነበረ ይሄውና እቃዎቹ እነዚህ ናቸው አንዱ እቃ እንግዲህ ተፈቷል ጉምሩክ ላይ ተለልቃዎች ከሆኑ በተለይ ፕራይሳቸውም ከፍ ካለ ጉምሩክ ላይ ይፈቱባቸዋል አንዳንድ ጊዜ ችግርም እንደው ሊያጋጥማችሁ ጉምሩክ ላይ ሲፈታ ማለት ነው ሶ እንግዲህ እቃችንን ወስደናል አሁን ሄደን አንቦክስ እናደርጋለን ማለት ነው እንዲሁም እስከዛሬ ኦርደር ያላደረጋችሁ ነው ቢዝነስ መጀመር የምትፈልጉ ልጆች ፉል ቪዲዮ YouTube ላይ ስለሰራውላችሁ ገብታችሁ ቼክ ማድረጋችሁን እንዳትረሱ ሶ አሁን ደርሰናል መነጽር ቤት ነው እንግዲህ ነገርኳችሁ ሐዋሳ ውስጥ ሻይን መነጽር ይባላል ይሄ ነው ሶ እዚህ ነበር ኦርደር ያደረኩት ያው በዚህ አጋጣሚ የምትፈልጉ ካላችሁ መነጽር እዚህ መጣችሁ ማሰራት ትችላላችሁ ማለት ነው ሶ እንደምትከፍቱ ሁለት እቃዎች ናቸው እነዚህ ሶ የመጀመሪያውን እቃ እንከፍተዋለን ወር አንቦክስ እናደርጋለን ማለት ነው ሶ አይ ቲንክ ይሄኛው እንትን ነው አይን ላይ የሚደረግ ነገር ነው አይ ዶንት ኖ እንደነገርኳችሁ የመነጽር ቤት ነው ሶ ባይዞ ኳሊቲያቸውን በጣም ነው የወደዳቸው እሱ በጣም አሪፍ ኳሊቲ ያላቸው እቃዎች ናቸው በጣም ተመችቶታል ማለት ነው በተለይ እንደዚህ ለስራ የሚሆኑ እቃዎች አብዛኞቹ በጣም ኳሊቲ ያላቸው በደንብ አርጋችሁ ዲቴል አይታችሁ ከAliExpress መታዙ ከሆነ በደንብ አርጋችሁ ምላችሁ ነገር ሁሌ የምነግራችሁ ነገር በጣም ብዙ ሰዎች እንትን ያሉት ነገር ምንድነው ዲቴል ሳይዩ ነው የሚያዙት ሶ ይሄ እቃ እንደምትልከው ነፃ የሚል ጽሁፍ አለበት ከፍተው አይተውት ፈትሸውት ሚቀረጥ አይነት ቃስራሉን በነፃ ብለው ጽፈው እንደዚህ በፕላስተር የሚያደርጉት የጉምሩክ ላይ ይፈታል ለዛ ራሳቸው ፈቶት የሚያደርጉት ነው ከዛ ከውጭ የሚመጣ አይደለም ይሄ ላስቲኩ ማለት ከላይ ያለ ፕላስተሩ ማለት ነው ሶ እንከፍተውና ምን እንደሆነ እናያለን ያው እንደነገርኳችሁ ምንም አይነት እቃ ከAliExpress ከማዘዛችሁ በፊት ዲስክሪፕሽን በደንብ አርጋችሁ አንብቡ ፕሊዝ ብዙ ሰው እንትን እያለ ነው ያለው ኮንፊውዝድ እየሆነ ነው ያለው እንደምትፈልጉት እንግዲህ እቃዋ እቺ ናት መጽሐፍ ነገር ነው ቡክ ነው የእንትን ቪዥን ቴስት ማድረጊያ ቡክ ነውና እዚህ ውድ ነው የሚሸጡት ይሄንን እቃ ነው እንደነገርኳችሁ ከ$30 አካባቢ እንትን ያለውና እዚህ ውድ ነው የሚሸጡት እነዚህ እቃዎች ሶ ገብታችሁን ቼክ ማድረግ ትችላላችሁና ብዙ አሪፍ የሆኑ ነገሮችን ኦርደር ማድረግ ትችላላችሁ በጣም እዚህ ውድ የሆኑ ማይገኙ እቃዎች AliExpress ላይ ግን ርካሽ የሆኑ እቃዎች አሉ እነሱን ሪሰርች ሰርታችሁ እናንተ ራሳችሁ ማምጣት ትችላላችሁ እና ቪዥን ቴስቱ ይሄ ነው እዚህ ጋር ቴስት ማድረግ ነውና በጣም ፕሮዳክቶቹን ወዱታል በጣም ኳሊቲ ያላቸው ምናምን ነገር ሶ ራሳችሁ በራሳችሁ ያለ ምንም ሰው ራታ ኦርደር ማድረግ ትችላላችሁ ለነገርኳችሁ ፉል ስቴፑን እዚሁ ሰርች ይላችሁ ማለት ነው ገብታችሁ ቼክ ማድረጋችሁን እንዳትረሱ አሪፍ የሆኑ ቲፖችንም ለቅላችሁ ኔክስት አሪፍ የሆነ ኦንላይን ቢዝነስም ሼር አደርጋችኋለሁ ማለት ነው በቀጣይ ቪዲዮስ ከምንገናኝ ደህና ሁኑ